ስንመጣ ኮስት አካውንቲንግ ነው። ኮስት አካውንቲንግ የምንለው ቤዚካሊ ምንድነው? ሞስትሊ ማኒፋክቸሪንግ ካምፓኒዎች ላይ አፕላይ የሚደረግ ኮንሴፕት ነው። ሶ ኮስት አካውንቲንግ ልክ ስሙ እንደሚያሳየው አካውንቲንግ ፎር ደ ኮስት ኦፍ አይተምስ ነው። ስለዚህ ድርጅቶች ምን ያደርጋሉ? ያመርታሉ። ያ ያመረቱትን እቃ ኮስቱን አኩሙሌት ማድረግ ይፈልጋሉ፣ ኮንትሮል ማድረግ ይፈልጋሉ፣ ሚኒማይዝ ማድረግ ይፈልጋሉ ማለት። በዋነኝነት ምንድነው የኮስቱን ኢንፎርሜሽን፣ ለምሳሌ ዳቦ ከሆነ የምታመርቱት ዳቦውን ለማምረት ጥሬ እቃ ያስፈልጋል፣ ማቴሪያል፣ ሌበር ያስፈልጋል፣ ሰራተኛ፣ ሌሎች ወጪዎች ሊኖርባችሁ ይችላሉ፣ የመብራት፣ የውሃ፣ የምናምን ሌሎች ወጪዎች ሊኖሩ ይችላሉ። እነዚህን ሁላ አኩሙሌት የምናደርግበት የአካውንቲንግ ዘርፍ ነው ማለት ኮስት አካውንቲንግ የምንለው። ዲስካውንት ነው። ሶ ዲስካውንት ድርጅቶች እቃቸውን እንዲሸጥላቸው ወይም ደግሞ ቶሎ ካሽ ለማግኘት ሲሉ ምን ያደርጋሉ ማለት ነው? ዲስካውንት ይሰጣሉ ለከስተመሮች ነው። ሶ ዲስካውንት ጀነራሊ አሁን ስታዩት ካሽ ዲስካውንት የምንላቸው አሉ፣ ትሬድ ዲስካውንት የምንላቸው አሉ። ትሬድ ዲስካውንት ስንል ለምሳሌ ቢኮዝ ኦፍ ትሬዲንግ አግሪመንት የሚመጣ ዲስካውንት ነው። ለምሳሌ ይህን ያህል እቃ ከ100 በላይ እቃ ከገዛኝ ይህን ያህል 20% ዲስካውንት ቅናሽ እሰጥሃለሁ ሊል ይችላል። ወይም ደግሞ በጣም ከስተመሩ ሎያል ስለሆነ ዲስካውንት ሊሰጠው ይችላል። ይሄ ትሬድ ዲስካውንት ይባላል። ካሽ ዲስካውንት የሚባለው ግን ሻጮች ያንን ካሽ ቶሎ ኮሌክት ለማድረግ በጊዜ ሊሚትድ የሆነ ዲስካውንት ሲሰጡ ነው ማለት ነው። ለምሳሌ በ10 ቀን ውስጥ ከከፈልከኝ 2% ዲስካውንት እሰጥሃለሁ። 210 and 30 የሚባል ለምሳሌ ትሬዲንግ አግሪመንት አለ፣ ወይም ደግሞ የዱቤ ስምምነት የምንለው አለ። ለምሳሌ 210 and 30 ማለት 2% ዲስካውንት እሰጥሃለሁ በ10 ቀን ውስጥ ከከፈልከኝ፣ ሙሉ ዱቤውን ግን በ30 ቀን ውስጥ ክፈለኝ ነው። ስለዚህ በ10 ቀን ውስጥ አምጥቶ ከከፈለ ለምሳሌ የ100 ብር እቃ ከሆነ 2 ብር ዲስካውንት ያደርግለትና 98 ብር ብቻ ነው የሚከፍለው ማለት ነው። ሶ ኤ አክሩዋል ቤዝስ፣ ቢ